ተስሊየቱል ሙሳቢ ሙሳቦችን ማጽናናት አይዟችሁ ብሎ ማለት ቢልመይቲ በሙት ማለት ነው። ከሃዲ ቢሆን ችግር የለውም ብለዋል ዑለማ። ከሃዲ ቢሆን ልጅ ሞተበት ወላጅ ሞተበት አብሽር አይዞህ ተብሎ ይባላል። የሚደረግ ነገር ካለም ታደርጋለህ። ሰርግ የመሳሰሉ ነገሮችም ላይ እንደዚሁ የሚደረግ ነገር ካለ ይደረጋል። ኢኽቲላጥ የተከለከሉ ነገሮች እስከሌሉ ድረስ መሄድ ይቻላል። በዲን ጉዳይ ከሆነሳ ለኩም ዲኑኩም ወሊየ ዲን ለእናንተ ሃይማኖት አላችሁ ለእኛ ደግሞ ሃይማኖት አለን። ምንም ግንኙነት የለም። ለሱ ደመራ የመሳሰል ነገር አለው ለኛ ዒድ አልአድሃ ዒድ አልፍጥር አለን። የተለያየንን እነሱ እንኳን አደረሳችሁ ብለው ቢሉም እንኳን ራሱ እኛ ልንላ አይገባም። መምኑዕ ነው በሸሪዓችን። በል ኢብኑ አልቀይም ረሕመቱላሂ ዐለይሂ ይላሉ ወንጀል የሚባለውን በአጠቃላይ ብታተራምሰው ይሻልሃል በእነሱ በዓል ወቅት እንኳን አደረሳችሁ ብለህ ከምትል ማለት ነው። ምን ማለት ነው? እስኪ በመስቀል ጊዜ እንኳን አደረሰ ብሎ ማለት እሱ እኮ ፈጣሪ የተሰቀለበት ቀን እያለ ነው። ለዚህ ቀንህ እንኳን አደረሰህ ማለት እኮ ነው። የፈለገ ቢል እሱ ማለት እንደው በየሳምንቱ ራሱ እንደው እንኳን አደረሰ እንኳን ደስ አለ ብሎ ቢልም እንኳን አይገባም እንጂ ማለት ነው። በጭራሽ እኛ አንል። የዲን ጉዳይ ከሆነ ማለት ነው። የዱንያ ጉዳይ ከሆነ ችግር የለውም። የታረዘ እንደሆነ ታለብሰዋለህ፣ ቢጠማ ታጠጣዋለህ፣ ቢራብ ታበለዋለህ። ከዚህ የዘለለ ነገር ግን አያስፈልግም አበደን። ዲናችን ላይ ቀልድ የለም። ይሄንን ይዘው እኮ ነው ወሃቢዮች እኮ እንዲህ ናቸው፣ አክራሪዎች ናቸው፣ መቻቻል የመሳሰል ነገር አይችሉም ይሉናል። እንዲህ አይነት ነገር አይቻልም በጭራሽ።